ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሲስ ግርማቸው ለተልእኮ ምስጢር የምትፋጠኑ ዲያቆናት ወንድሞች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? በቸርነት ጠብቆ በመግቦቱ ሳይለየን ለዚህ ሰዓት ያበቃን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። አምላካችን እግዚአብሔር ባለን ሰዓት የምንማማረው በኑሯችሁ ቅዱሳን ሁኑ የሚል ይሆናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ያለው የእግዚአብሔር ቃል ቅድም በቅዳሴው ላይ የተነበበልን ዲያቆናቱ ያነበበልን ሁለተኛው ንፍቁ ዲያቆን ያነበበልን ነው። በዛሬው ዕለት እንግዲህ ነገ የምናስበው ሁለተኛው ሰንበት በዚህ በጾመ ሁዳዴ ያለው ማን ይባላል? ቅድስት ይባላል። ሁለተኛው ሳምንት ባለፈው ሳምንት ዘወረደ ብለናል። ከሰማያት ሰማያት የወረደው ከድንግል ማርያም የተወለደው የእኛን ደካማ ሥጋ የለበሰ በመለኮታዊ አኗኗሩ ቅድመ ዓለም የሚኖረው አምላክ ዘመን ተቆጥሮለት ስፍር ተቆጥሮለት ወደዚህ ዓለም መጥቶ እኛን ለማዳን የመጣበትን ዕለት ምናስብበት መጣ፣ ተወለደ፣ አዳነን ብለን ምናስብበት ዕለት ሆኖ ዘወረደ ብለናል። ዛሬ ደግሞ ቅድስት ብለን እንማማራለን ማለት ነው። ቅድስት ማለት የተለየች ማለት ነው። ለወንድ ቅዱስ እንደምንለው ሁሉ ቅድስት ደግሞ ለሴት ነው። ቅዱስ የተለየ ማለት ነው። ቅድስት ደግሞ የተለየች ማለት ነው። እንግዲህ የተለዩ ቅዱሳን የምንላቸው በተለያየ ሁኔታ አሉ ማለት ነው። ቅዱስ ብለን የምንጠራቸው አንደኛውና ዋነኛው ዘላለማዊ አባታችን እግዚአብሔር ቅዱስ ይባላል። ቅድስናው ከዚህ በፊት ከዚህ በኋላ የለም የማይባል ለዘላለም የሚኖር ሰጪ የሆነ ንፉግ ያይደለ መሐሪ የሆነ ይቅርባ የሆነ ቸር የሆነ ለቅድስናው ነቅ ጉድፍ የሌለበት ቅዱሱ ባህሪው ቅዱስ የሆነ የማይጠወልግ የማይጠፋ የዘላለም ብርሃናችን የሆነ እሱ ቅዱስ ይባላል። ማ ቅዱሱ እግዚአብሔር አምላካችን እግዚአብሔር ቅዱስ ተብሎ ይጠራል። በሌላ መልኩ ቅዱሳን ተብለው የሚጠሩ አሉ። እግዚአብሔር የመረጣቸው ከማኅፀን የተመረጡ በኋላም ደግሞ ከኃጢአቱ ዓለም ተለይተው በቅድስና ያጌጡ ከክፋቱ ዓለም ተለይተው ወደ እግዚአብሔር በንስሐ የተመለሱ በንጹሕ በክርስቶስ ደም የታጠቡ ሕይወታቸውን አደራ የሰጡ በበረሃ የሚኖሩ ትጉሃን የሆኑ የማያንቀላፉ ድካመ ሥጋ የሌለባቸው በድካመ ሥጋ ውስጥ ሆነው ድካማቸውን የሥጋ ድካማቸውን ያሸነፉ በጾም በጸሎት ተወስነው የኖሩ ቅዱሳን ይባላሉ። እነዚህ ቅዱሳን ጎሳን ይባላሉ። በበረሃ የሚኖሩ በፍርክታ የሚኖሩ ከአናብርቱ ጋራ የሚታገሉ ከአጋንንት ጋራ የሚታገሉ የሚታየው ዓለም ሳይሆን የማይታየው ዓለም የሚያሳስባቸው ስለሚታየው ዓለም ሳይሆን ስለማይታየው ስለ ዘላለማዊው ዓለም የሚያስቡ ስለ አጭሩ ዓለም ስለዚህኛው ዓለም ስለሚያልፈው ዓለም ስለሚቋጨው ዓለም
ጊዜ ገደብ ስላለው ዓለም ሳይሆን ስለ ዘላለማዊው ዓለም የሚያስቡ ቅዱሳን ይባላሉ። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ትባላለች። ከቅዱሳን ሁሉ የተቀደሰች፣ ከተመረጡ ሁሉ የተመረጠች፣ ከተለዩ ሁሉ የተለየች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። በሰማይ ያሉ ደግሞ ቅዱሳን መላእክት ይባላሉ። ቅዱሳን መላእክት ሰማያውያን መላእክት የማይገቡ፣ የማይጋቡ፣ የማይራቡ፣ የማይጠግሙ፣ የማይዝሉ፣ የማይደክሙ፣ የማይበሉ፣ የማይጠጡ፣ የማይታረዙ፣ ድካም የሌለባቸው ከእሳታዊ ባህሪው ከእግዚአብሔር ከነፋሳዊ ባህሪው ከእግዚአብሔር የተፈጠሩ ቅዱሳን መላእክት ቅዱሳን ይባላሉ። እንደገና ደግሞ ለእግዚአብሔር አገልግሎት ልዩ ሆነው የሚቀርቡ ነዋያተ ቅድሳት ይባላሉ። የምንለብሳቸው አልባሳት፣ የምናደርጋቸው አክሊሎች፣ ለቤተ መቅደስ የሚውሉ በቅድስተ ቅዱሳኑ በመገናኛው ድንኳን ለመሰዊያው የሚያገለግሉ ለዛ አገልግሎት ብቻ ተለይተው የተመረጡ ቅዱሳን ነዋያተ ቅድሳት ተብለው ይጠራሉ። ሌላው ደግሞ ገዳማት፣ ቅዱሳን ስፍራ ቅዱሳን ይባላሉ። ዛሬ አሁን እኔና እናንተ የምንማረው በዕለተ ሰንበት ቅድስት ስለተባለችዋ ሰንበት ስናነሳ ሰንበት ቅድስት ናት፣ በዓላችን ናት፣ የተለየች ናት። በተለየ ደግሞ ሰንበተ ክርስቲያን የክርስቲያኖች ሰንበት የተባለችዋ ክርስቶስ ሞትን ድል አድርጎ የተነሳባት ይህች ዕለት ሰንበት ቅድስት የተለየች ትባላለች። የለያት እግዚአብሔር ነው። ሰባተኛው ቀን የተቀደሰ ዕለት ነው ብሎ በብሉይ ኪዳን ቀዳሚት ሰንበትን የተቀደሰች የተለየች ዕለት ብሎ ወስኖላቸው 6 ቀን ስሩ፣ ሰባተኛውን ቀን ምን በሉ እረፉባት። እግዚአብሔር እኮ አእምሯችን ምን እንደሚፈልግ፣ ሰውነታችን ምን እንደሚፈልግ፣ እንዴት ሰውነታችን እንደሚታደስ፣ እንዴት ሰውነታችን እንደሚመለስ፣ እንዴት ሰውነታችን ኃይል እንደሚያገኝ አውቆ ነው ይሄ ሰውነታችን 7 ቀን ሰርቶ 24 ሰዓት 24/7 ሰርቶ ከዓመት ዓመት ቢሰራ አእምሮ እየደከመ ልብ እየዛለ ጉልበት እያነሰ ስለሚመጣ 6ቱን ቀን ስሩ፣ ሰባተኛውን ቀን ምን በሉ እረፉ አለ። አስቡት እንግዲህ እረፍት ባይኖር ምን ሊኮን እንደሚችል። ያም ደግሞ በሰሜን አሜሪካ እረፍቱም እረፍት አይባልም። ውጣ ውረድ የበዛበት እረፍት ነው። ብዙ ሀሳብ ያለበት ነው። ታረፈም የሚባል አይደለም። እውነት ለመናገር ማለት ነው። የሚታረፍበትም አይደለም። ብዙ ነገሮች አሉ። ማህበራዊ ህይወቱ የምንገናኝበት በዚቹ በአንዷ ቀን ነው። ስለዚህ ሰባተኛውን ቀን እረፍ። እንግዲህ አስቡት እግዚአብሔር 6ቱን ቀን እረፉ ቢለን አንዷን ቀን ስሩ ቢለን ምን ሆን ነበር? እንግዲህ አንዷን ቀን እንኳን መስዋዕት ለመሰዋት አልቻልንም። እኛ 6ቱን ቀን ስሩ ነው የተባልነው። አያችሁ፣ ከቀናቱም አስራት አለ። ለእግዚአብሔር የምንሰጠው አስራት፣ ለእግዚአብሔር የምናቀርበው አስራት ቆመን ስናስቀድስ ከሰውነታችን ከአካላችን
ከገንዘባችን ሳይሆን ከአካላችን ለእግዚአብሔር አስራት እንሰጣለን። ከጊዜያችን ለእግዚአብሔር አስራት እንሰጣለን። በዛ ላይ ደግሞ የትሩፋት ስራዎችን ስንሰራ ደግሞ የበለጠ አስራት እንሰጣለን ማለት ነው። ስለዚህ የተለዩ የሚባሉ ቀናቶችም እንዳሉ ቅዱሳት መጻሕፍት ይነግሩናል ማለት ነው። የሰንበትን ቀን ተቀድሰው ዘንድ አክብር። ሰንበት ለማን ተፈጥራለች? ለማን የተፈጠረችው? ለማን የተፈጠረው? ለኛ። ሰንበት የተፈጠረችው ሰንበት ማለት እኮ ማረፍ ማለት ነው። ምን ማለት ነው ሰንበት? እረፍት ማረግ ማለት ነው። ማረፍ መተኛት ማለት አይደለም። እረፍት ማለት የታመመ መጠየቅ፣ የታረዘውን ማልበስ፣ የታሰረውን መጠየቅ፣ በጎ ነገር መስራት፣ ወደ ቤተ ክርስቲያን መምጣት፣ ቃለ እግዚአብሔር መማር፣ በዝማሬ እግዚአብሔር መጠየቅ፣ በቅዳሴው ላይ መሳተፍ፣ በጎ ነገር ማድረግ። ስለዚህ ሐዋርያው ቅዱስ ጴጥሮስ ኩኑ ቅዱሳነ እስመ አነ ቅዱስ ብሎ እንደተናገረ ብሎ በኦሪት አምላካችን እግዚአብሔር አስቀድሞ የተናገረበትን ቃል እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ምን በሉ ሁኑ። እነማ እኛ። ቅድስና ለተወሰነ ሰዎች የተሰጠ አይደለም። ቅድስና ለተወሰነ ብሔር የተሰጠ አይደለም። ቅድስና ለወንድ ለሴት ተብሎ የተለየ አይደለም። የጠራችሁ አምላካችሁ ቅዱስ ስለሆነ እናንተም ቅዱሳን ሁኑ። ኩኑ ቅዱሳነ እስመ አነ ቅዱስ፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ። መድከም ያለብን ለቅድስና ነው። መስራት ያለብን ለቅድስና ነው። መልካም ማድረግ ያለብን ለቅድስና ነው። ከዛ ወረድ ብሎ ምን አለ? እናንተም በኑሯችሁ ቅዱሳን ሁኑ። በመናችሁ በኑሯችሁ ምን ሆኑ? ቅዱሳን። ምን ማለት ነው? በኑሮ ቅዱስ ማለት በኑሯችሁ ቅዱሳን ሁሉ። ባለትዳሮች ትዳራችሁን አክብሩ። ያላገባችሁ ቅዱሳን ሁኑ። ቅድስናን ተገቢ አድርጉ። ከርኩሰት ዓለም ተለዩ። ከሚጠፋው ዓለም ተለዩ። ከውሸት ተለዩ። ከሐሰት ተለዩ። ከዝሙት ተለዩ። ከኑፋቄ ተለዩ። ከበጎ ነገር ጋር ተባበሩ። ከጨለማው ዓለም ራቁ። ወደ ብርሃኑ ዓለም ኑ። ክፋትን ጥሉ። ነቢየ እግዚአብሔር ልበ አምላክ ዳዊት ምን አለ መሰላችሁ? እግዚአብሔርን የምትወዱ ክፋትን ጥሉ አለ። ማንን የምትወዱ? ምን ጥሉ? ምንን? ክፋትን ጥሉ። ማንን የምንወድ? እግዚአብሔርን የምትወዱ ክፋትን ጥሉ። ነቢየ እግዚአብሔር ልበ አምላክ ዳዊት አለ። ቅድስና ማለት ይሄ ነው። በኑሯችሁ ቅዱሳን ሁኑ የተባልነው እግዚአብሔርን ስንወድ ከክፋት ራሳችንን ማራቅ፣ ራሳችንን መጠበቅ፣ ባል ሚስቱን፣ ሚስት ባሏን እንድትጠብቅ፣ ሕይወታችንን በቅድስና እንድንመራ፣ ከወደቅን እንኳን የምንነሳበት ተሰጥቶናል። ምንድን ነው? ንስሐ። የዛሉ ሰዎች፣ የወደቁ ሰዎች፣ የሳቱ ሰዎች አይ አልቀበላችሁም አላለም። ቅድስና የቻሉ ከተፈጠሩበት ዓላማ ሳይወጡ ሳይነዋወጡ እስከ ፍጻሜያቸው ድረስ አብረው የሚኖሩበትን መንገድ መያዝ ነው። ከሕፃንነታቸው ጀምሮ ከእናተ ማኅፀን ሳለህ እኔ መረጥኩ ብሎ ኤርምያስን እንደጠራው ከሕፃንነታቸው ከማኅፀን ተጀምሮ ተጠርተው የተለዩ የሆኑ ሕይወታቸው ፍጻሜ ድረስ በቅድስና ያጌጡ የኖሩ። ሌሎቹ ቅዱሳን የሚባሉ ደግሞ ስተው
በድለው ወርቀው ዘሙተው ክፋት አድርገው ሰው ገለው ተመቅኝተው ባል ከሚስት ሚስት ከባል ለይተው በንስሐ ሳሙና ሕይወታቸውን አጥበው በቅድስና የኖሩ ቅዱሳን ይባላሉ። ሙሴ ጸሊም የሚባል አለ። ሙሴ ጸሊም ጥቁሩ ሙሴ ማለት ነው። ግብፃውያን በጣም አክብረው የሚጠሩት አባት ነው። ኢትዮጵያዊው ጥቁር ሙሴ ጸሊም ሕይወቱን ሙሉ የኖረው ብትመለከቱ እጅግ በጣም በሚያጸይፍ እግዚአብሔር በማይወደው መንገድ ጉልበተኛ የነበረ ኃይለኛ የነበረ ወንበዴ የነበረ ቀማኛ የነበረ ሽፍታ የነበረ አመፀኛ የነበረ የገዳማት መነኮሳትን ሳይቀር ለመግደል ለመዝረፍ ይሄድ የነበረ ነው። ወደ ገዳመ አስቄጥስ ሄደ ይላል። እዛ ገዳማውያን አሉ። እነሱን አገኘ። ሊዘርፍ ሄዶ ነው፣ ሊቀማ ሄዶ ነው፣ እነሱ ሊደበድብ ሄዶ ነው፣ የነሱን ገንዘብ ሊወስድ ሄዶ ነው። ምንድናችሁ አላቸው መነኮሳቱን። እኛ የእግዚአብሔር ሰዎች ነን። እሱ ስለ እግዚአብሔር አያውቅም። የሚያውቀው ፈጣሪ አለመኖሩ ነው። ፀሐይ ፈጣሪ ናት ብሎ ነው የሚያምነው። ፀሐይ ፈጣሪ ናት ብሎ ነው የሚያምነው። እግዚአብሔር ማን ነው አላቸው። እግዚአብሔር ሰማይና ምድርን የፈጠረ ነው። የሁላችን አባት ነው። የሁላችን አስገኝ ነው። መሐሪ ነው፣ ይቅር ባይ ነው ብለው ስለ እግዚአብሔር አስተማሩት። ስለ እግዚአብሔር ነገሩት። ያ ወንበዴ የነበረው፣ ያ ቀማኛ የነበረው፣ ያ ሽፍታ የነበረው ቁጭ ብሎ ይማር ጀመረ እግራቸው ስር። ምን ላድርግ አላቸው። ተመለስ። ታሪኩን ያውቃሉ። ሽፍታ እንደሆነ፣ ቀማኛ እንደሆነ፣ በሀገሩ ላይ የታወቀ ወንበዴ እንደሆነ፣ ሰዎች ሁሉ የሚፈሩት ወንበዴ እንደሆነ ተመለስ አሉት። ተጠመቀ። በዛው በገዳም ሆነ። አጋንንት እየመጡ ያስፈራሩት ጀመር ይላል። እግዚአብሔር አጋንንትን ያርቅልን። አጋንንት የሚርቁት በመቁጠሪያ አይደለም። እሺ፣ በመቁጠሪያ የምደበደቡ ሰዎች አቆሙ። በመቁጠሪያ አጋንንት አይወጣም። እዛ ያለው ፓስተር በካልቾ ይላል፣ እኛ ጋር ደግሞ በመቁጠሪያ። ሌላኛው ፓስተር በካልቾ አጋንንት አወጣለሁ የሚል አለ። እኛ ጋር ደግሞ በመቁጠሪያ አጋንንትን ደበደብኩ። የለም፣ እንዲህ አይነት ትምህርት የለም። ቤተክርስቲያን የላትም። መቀበል አለባችሁ፣ ማወቅ አለባችሁ። አጋንንት የሚርቁት በጾም፣ በጸሎት፣ በስግደት፣ በምጽዋት መልካም ነገር በማድረግ እንጂ በመቁጠሪያ ራስን በመደብደብ አጋንንት ሊወጡ አይችሉም። ሙሴ ጸሊም እዛው ገዳም ውስጥ እያለ አጋንንት መጡበት። በግራው የሚስቡት፣ የሚገርፉት፣ የሚያስጨንቁት፣ የሚያስፈራሩት አጋንንት መጡ። በሩቅ ያሉ ደግሞ ነጫጭ የለበሱ ቅዱሳን መላእክት ይታዩታል። ግን ረቂቃን ናቸው፣ ሩቅ ናቸው። አንዱ አባት ቀረበና ዛሬ ምን አየህ አለው። በዚህ በኩል በግራዬ በኩል በጣም የሚያስፈሩ የሚያስጨንቁ እየደበደቡኝ ወዲና ወዲያ እያሉኝ ሲያስቸግሩኝ በካልቾ ብዬ በቡጢ ብዬ በጉልበቴ ያሸንፋቸዋለሁ ብዬ ትግል ጀመርኩ አለ። አይ የእግዚአብሔር መንፈስ የሚቀርበው በትህትና እንጂ በጉልበት አይደለም። በጉልበት አጋንንትን ማሸነፍ አትችልም አሉት። በሁለተኛው ቀን በሶስተኛው ቀን እነዚህ በግራው ያሉት እየራቁ ሲሄዱ እሱ ትሁት ሲሆን፣ እሱ ዝቅ ሲል፣ እሱ ሲሰግድ፣ እሱ ሲጾም፣ እሱ ሲጸልይ፣ እሱ ወደ እግዚአብሔር እየቀረበ ሲመጣ በግራው ያሉት አጋንንት እየራቁት፣ በቀኙ ያሉት አጋንንት መላእክት ቅዱሳን መላእክት ደግሞ እየቀረቡት መጡ። በሶስተኛው ቀን እነዛ ቅዱሳን ንጹሃን የሆኑ ነጭ ለብሰው የሚቆሙ የሚራዱት መላእክት አጠገቡ ቆሙ። አጋንንቱ ጠቅላላ ርቀው ታየ። ዛሬስ ምን አየ አሉት። በትህትና
እግዚአብሔር ረድቶኝ በእግዚአብሔር ቸርነት አይቼው ማላቀውን ሰምቼው ማላቀውን ኃይል መንፈሳዊ አግኝቼ ጉልበቴ ዝሎ መንፈሳዊ ኃይሌ ታድሶ ከጎኔ ያሉ ቅዱሳን መላእክት ረድተውኛል አለ። ያ ወንበዴ የነበረው ያ ሽፍታ የነበረው ያ ቀማኛ የነበረው ሙሴ ጸሊም ቅዱስ ተብሏል። በየገዳማቱ በግብጽም በዚህም በሰሜን አሜሪካ በካሊፎርኒያ ትልቅ የሙሴ ጸሊም ገዳም ብለው ግብጻውያን ሰርተውለታል። ያ ወንበዴ የነበረው አያችሁ፣ ቅድስና ከሕፃንነት ጀምሮ መመረጥ ብቻ ሳይሆን በድሎ መመለስም በቅድስና መኖር ይቻላል። ጠፍቶ መመለስም በቅድስና መኖር ይቻላል። ባዝነው የተመለሱ ጠፍተው የተመለሱ ንስሐ ገብተው የክርስቶስን ሕይወት ይዘው የኖሩ ሰዎች ቅዱሳን ተብለዋል። አንዱ ሙሴ ጸሊም አለን እንጂ ብዙዎች ናቸው። እነ ማርያም መግደላዊት፣ እነ ፈያታዊ ዘየማን፣ በቀኝ የተሰቀለው ወንበዴ የነበረው ሽፍታ የነበረው ቀማኛ የነበረው ቅዱስ ተብሏል። የገነት ገቢ ሆኗል። የመጀመሪያው 5500 ዘመን ተዘግታ የነበረች ገነትን የመጀመሪያው ገቢ የነበረው ሽፍታ የነበረው ነው፣ ቀማኛ የነበረው ነው። ወዳጆቼ አትመጻደቁ፣ ምጽድቅነት አያዋጣም። ማን ከኋላችን መጥቶ እንደሚቀድመን አናቅም። ማን ከኋላችን መጥቶ መመጻደቅ አይደለም ቅድስና፣ ትሕትና ነው ቅድስና። ራስ ዝቅ ማድረግ ነው ቅድስና። ከእግዚአብሔር ጋር መኖር ነው ቅድስና። በትሕትና መኖር ነው ቅድስና። በኑሯችሁ እናንተ ቅዱሳን ሁኑ። ክፉ በሆነው ዓለም፣ ጨለማ በሆነው ዓለም፣ አልጫ በሆነው ዓለም፣ ክፋት በበዛበት ዓለም ውስጥ እናንተ በኑሯችሁ ቅዱሳን ሁኑ። አንዳንድ ሰው በምን እንደሚጽናና ታውቃላችሁ? እኔ የምሰራው ኃጢአት ከሰው የተለየ ኃጢአት አይደለም ብሎ ይጽናናል። እንደሱ አይነት ቅድስና የለም። ቅድስና ከገሌና ከገሌ ጋር የሚነጻጸር አይደለም። ነገ የምንጠየቀው እኔም በእናንተ ኃጢአት ኃላፊነት ስላለብኝ ካህን ስለሆንኩኝ ካህናቱ ኃላፊነት ስላለብን በእናንተ እንጠየቃለን። ካላስተማርናችሁ መንገድ ካልመራን እንጂ ምን ሰርተሃል ነው የምትጠየቀው። እናንተ ምን ሰርታችኋል ነው የምትጠየቁት። የእንትናን ኃጢአት ለክተሃል አይደለም። የእንትናን ኃጢአት ለክተሻል አይደለም። የእንትናና ያንተና የእንትና ኃጢአት እኩል ነው ወይ ሚዛኑ አይደለም እንጠየቀው። በበዛ አይደለም እግዚአብሔር የሚያምነው። አንድ ኖህን እኮ አድኗል እግዚአብሔር። አንድ ሎጥን አድኗል ቤተሰቦቹ ጭምር። ብዙዎቹ በእሳት ሲጠፉ፣ ብዙዎቹ በንፍር ውሃ ሲጠፉ ቅድስናን የፈለጉ እግዚአብሔርን የፈለጉ ድነዋል። ስለዚህ መጽናኛ የምታደርጉት ሰዎች ሁሉ የሰሩት ኃጢአት ነው፣ እኔ የምሰራው የተለየ ኃጢአትን ያልሰራሁም ብሎ መጽናናት አይገባም። በኑሯችሁ ቅዱሳን ሁኑ። ሰንበት ቅድስት ናት። የተቀደሰችዋ ሰንበት የምታስተምረን በኑሯችን ቅዱሳን መሆን ነው። በኑሯችን ቅዱሳን መሆን ማለት ንስሐ መግባት ነው። በኑሯችን ቅዱሳን መሆን ማለት ስጋውና ደሙ መቀበል ነው። በኑሯችን ቅዱሳን ሁኑ ማለት በስራችን ቦታ፣ በትዳራችን፣ በኑሯችን፣ በአገልግሎታችን ባለን ኃላፊነት በልዩ ልዩ ስፍራ እግዚአብሔር ያየኛል ብሎ ራስን መለየት ነው። ማን ያየኛል? ማን ያየኛል? ብዙ ሰው እኮ ከሰው ነው የሚሸሸገው። ከሰው ነው የሚሸሸገው። ከእግዚአብሔር እኮ እግዚአብሔር ያየኛልን ካልን እግዚአብሔር እንደሚያየን ካየን ኃጢአት ይርቅልናል። ከሰው ነው እኛ የምንሸሸገው። ሰው አየኝ አላየኝ ነው የምንለው። ማን ያየናል ግን? ማን ያየናል? ቅዱሱ እግዚአብሔር፣ ንጹሑ እግዚአብሔር፣ ነቅ የሌለበት ጉድፍ የሌለበት ዘላለማዊ አባት ቅዱስ 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 ተብሎ የሚመሰገነው። ለዚህ ነው እኮ ታላቁ ሊቅ ዲዮስቆሮስ በቅዳሴው ላይ እንዲህ አለን። የሥጋን ስራ እንሰራለን፣
በሥጋ መንፈስ እንመራለን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህ። ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ እንደ ጽድቃቸውም ትሰጣቸዋለህ። የቀደመ በደላችንን ምን አትበልብን በሉት። አይዟችሁ። የቀደመ በደላችንን ይቅርታ ፈጥኖ ወደኛ ይደረግልን። ወደ አንተ እንጮሃለን አለ። ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን። ማረን እያልን፣ ይቅር በለን እያልን፣ ታረቀን እያልን፣ ምህረት ይብዛልን እያልን፣ ሀገር ሰላም ትሁን እያልን፣ እኛ ሰላም እንሁን እያልን፣ ልጆቻችን በበረከት ይኑሩ እያልን፣ ትዳራችን ይስበር እያልን፣ ሕይወታችን በቅድስና ያጊጥ እያልን ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እንማለላለን አለ። ሥጋውያን የምንሆን እኛ የሥጋን ነገር እናስባለን፣ በሥጋም መንገድ እንሄዳለን። አንተ ግን የመንፈስን መንገድ አስተምረን፣ የመንፈስን ሕግ አስረዳን። ያን ጊዜ መሐሪ ትባላለን የተባለ እግዚአብሔር መሐሪ ነው። ቅዱሱ የተለየው እሱ እናንተ እርኩሳን፣ እናንተ ክፉዋን፣ እናንተ ግፉዋን፣ እናንተ ሐሰተኞች፣ እናንተ ውሸታሞች፣ እናንተ ዘማውያን በዛው ቅሩ አይደለም ያለው። እናንተ ሸክማችሁ የከበደ ሁሉ ኑ ወደ እኔ አሳርፋችኋለሁ አለ። ወደ ማን እንቅረብ? ወደማ? ወደ እግዚአብሔር። አይናችን ወደ ማ ይሁን? ወደ እግዚአብሔር። ያን ጊዜ እንበረታለን፣ የወደቅነው እንነሳለን፣ የዛልነው እንቆማለን፣ የዛለው ጉልበታችን ይጠነክራል። በንስሐ እንታጠባለን፣ በሥጋውና በደሙ እንጸድቃለን፣ ቅድስናን ተገቢ እናደርጋለን። ስለዚህ ክርስቲያኖች ሐዋርያው ቅዱስ ጴጥሮስ አምላካችን እግዚአብሔር ለነቢያቱ፣ አምላካችን እግዚአብሔር ለሕዝበ እስራኤል እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ያለውን እናንተ ደግሞ በኑሯችሁ ቅዱሳን ሁኑ። የጠራችሁ ቅዱስ ስለሆነ የካህኑ ታላቁ አባት እንድትሆኑ፣ እናንተ ቅዱሳን እንድትሆኑ፣ የተመረጣችሁ የንጉሥ ክርስቶስ ልጆች እንድትሆኑ ቅዱሳን በኑሯችሁ ሁኑ ብሎናልና አምላካችን እግዚአብሔር በኑሯችን፣ በሕይወታችን፣ በትዳራችን፣ በስራችን፣ በትምህርታችን፣ በንግዳችን፣ በሁሉ ነገራችን እሱን አስቀድመን ሕይወታችንን በቅድስና መርተን ዘላለማዊ ርስቱን እንድንወርስ እንዲያደርገን ቅዱስ ፈቃዱ ይሆነልን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሆንልን። ወስብሐት ለእግዚአብሔር።